original. Tu fais baisser la température. Ça m'appelle, t'es sûr que je suis à l'heure. Laisserai. ጃነት በዚህ ሰዓት እንዴት እንደናፈቅሽኝ አንቺ። አዶናይና ጃኒ አልተጣሉም። ቀጣይ እሁድና ቅዳሜ ሽምግልና ይላካል። ሰላም ጤና ይስጥልኝ፣ እንደምን አላችሁ ውድ የተከበራችሁ የቻናሌ ተመልካቾች፣ ዛሬም በድጋሚ አዳዲስ ዜናዎች ይዤላችሁ መጥቻለሁ ማለት ነው። አዳዲስ ወቅታዊ ዜናዎች አሉ። ሰሞኑን እየተወራ ያለ ከትናንትናና ከትናንት ወዲያ ጀምሮ እየተወራ ያለ ነገር አለ። እነ ጃኒ እና አዶናይ ተለያይተዋል የሚባል ነገር አለ። ቀለበት ያረግላታል የሚባል ነገር አለ። እስቲ ውስጡ ምን እንደሚመስል መረጃውን አብረን የምናይ ይሆናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ወደ ቻናሌ እንድትቀላቀሉ ጋብዛችኋለሁ። ቪዲዮንም ከወደዳችሁት ፕሊስ ላይክ አድርጉ። ኤኒ ኮሜንት ካለ ደግሞ ኮሜንት ማስቀመጫው ስር ላይ እንድታስቀምጡልኝ። ለዛሬው ቪዲዮአችን እንሂድ። ትራምፕ የሚመስለውና ትራምፕ የተሰኘው ጎሽ በዚህ ሰዓት በዓለም አቀፍ ደረጃ ታላቅ መነጋገሪያ ሆኗል። ባንግላዴሽ ውስጥ የሚገኝና እንዲሁም ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሚመስለው ይህ ጎሽ የብዙዎችን ትኩረት እየሳበ ይገኛል። የጎሹ ዝና በዓለም አቀፍ ደረጃ መናፈሱ ተከትሎ በርካታ የዓለም ባለሀብቶች በሚሊዮን ዶላር እንስሳውን ለመግዛት ጥያቄያቸው ያቀረቡ ቢሆንም የባንግላዴሽ መንግስት ግን ፍጹም አንሸጠውም በማለት ጥያቄያቸውን በሙሉ ውድቅ አድርገውታል። ትራምፕ የሚል ስም የተሰጠው ይህ ጎሽ በአሁኑ ወቅትም ትልቅ የቱሪስት መስህብ መሆን የቻለ ሲሆን በየቀኑ ቁጥራቸው የበዛ ሰዎችም ጎሹን በአካል ለማየት ወደ ስፍራው እየተመሙ ይገኛሉ። ታዲያ ይህ አስገራሚ ጉብኝት በአጭር ጊዜ ውስጥም እጅግ ከፍተኛ የሆነ የገንዘብ ገቢ እያስገኘላቸውም ይገኛል። በነገራችን ላይ ትራምፕ የተባለው ይህ ጎሽ በመንግስት አስቸኳይ ጣልቃ ገብነት ከኢድ አረፋ ከእርድ መትረፉ የሚታወስ ነው። በዚህ ጉዳይ እናንተስ ምን ትላላችሁ? ሀሳባችሁን አጋሩ እስኪ። ቀለማ እየወጣሁ ነው። ጓደኞች እየጠበቁኝ ነው። ቶሎና ደግሞ ስመጣ ባናና ይዛልኝ ነው። ማታ ባናና የትኛው? ሙዙን ነው? ኧረ ማስቲካውን አመጣልሻለሁ። ኧረ በእናትህ እንዴት ማለት አለው? አለሁ። ምን እየሰራ? ዳቦ እየበላሁ። አለሁ። ምን እየሰራ? እናንተ ልበል። ማኔ አንድ ሰው እንኳን የሚያግዘኝ የለም። ያሳድቁ አለ ቡሌ ያሳየኛል እላለሁ። አንተ እዚህ ከማንም አለነ እያለ እናቴ ከዛ ሚዲያ ላይ ልምከርሽ ትላለህ። ይሄን ትበላለህ። ዝርክርክ ቁንጣና አባ ጨጓሪ ዘልዛላ አባት ሲያስጠላ ጋይስ። እናቴ እንደዚህ አይነት ወንዶችን እያያዙ ማላተም ነበር ከግድግዳ ጋር። ምንድን ነው የሰማነው ወገን? ስድቡ ላይ እኔ የለሁበትም፣ ግን ኖርማሊ ሰው እኮ ይለያያል አይደል? የፍቅር ግንኙነት ይኖራል። ከቀጠሉም ቀጠሉ ነው። ሌሎች መረጃዎችም አሉ። በእርግጥ ግን እንደዚህ አይነት ደረጃ የሚያደርስ ነገር ግን አይመስለኝም። የሰው ላይፍ ቀጥሎ ውስጥ ምን ይሉናል ደግሞ? ሮዛ አቤት ምን ይሻላል? ያንቺ ኩያ የሆኑ ቻይናውያን መንኮራኩር ለመጫን ደፋ ቀና ይላሉ። አንቺ ግን አቤት ለማለት ገና ታመጫለሽ። ኧረ ፕሊስ ማሚ በእናትሽ። ኧረ በሽታ ማሟሽ ባንቺ አሁን የፈረንጃስ ተናግረሽ ሞተሻል። ኦኬ ስለምን ፈለግሽ? ይሄን ቦርኮ አባትሽን ከላይ ላይ ያዥ። ከኔ ጋርም ሰላም ካንቺም ጋር
ምን ነው በደህና? እኔ ምን አውቃለሁ ትቃጫለሽ እንግሊዘኛሽ ድጃ ላይ ምናምን ሲልን ዘጋው። የስ እውነታቸው ነው። ልክ ብለዋል። ልክ ብለዋል። አዎ በዚህ ልክ ብለዋል። ወይ ከዚሩ ለምን ቤት ጥለሽ ጥርግበ እንዴ አንቺ ለኔ ቤት ያለም ባንክ ነሽ ፋኦነሽ ጥርግበ ቀፋት ይች ደግሞ ትናንት ሰበክ ገና ጉዲ ይሰራል እዚህ ቤት። ሰላም ኢትዮጵያ ማህበረሰብ ሰሞኑን እዚህ ሀገር ላይ ምንድነው የተፈጠረው? የሆነ ቀጥ ብሎ እየሄደ ነገር ያለው ነው እንደዚህ ይበተላል። ኮንታ የገባ ነገር አለ። ምንድነው ሰሞኑን ቲክቶክ ላይ የምናየው ነገር? አካውንታችን የምንለቀው ቪዲዮ የአብዛኞቻችን ቲክቶከሮች ቫይራል እየወጣ አይደለም፣ እይታው የሞተ ነው። ተልመጭ ሚጫል ነው የምላችሁ። እና ምንድነው ለዚህ መፍትሄው ሲባል ኮፒ ሊንክ መረገጥ አለበት ተብሏል። ምንም ሳትልመጨመጩ እርግጥ አርጉት ኮፒ ሊንክ ፕሮፋይልን እየነካችሁ ፍሬውን መንካት አለባችሁ። ሁልሽም ሳትልመጨመጭ ኢባት የሆነ ስራ እንድትሰሩ እኔም አልፈልግም። ታዝናናኛለህ፣ ታስቀኛለህ የምትል የኢትዮጵያ ማህበረሰብ ወብለ ተነስ ሙዓለ ፈሳስን እኔ አካውንት ላይ አርገውና ኮፒ ሊንክ አርገው። ምንም ያልመጨምጭ ነገር የለውም። እና የምለቀውን ቪዲዮ ሼር አርጉት። እስኪ ፍዝዝ አትበሉ። ለጓደኞቻችሁ ሼር ምናምን ሪፖስት ኮፒ ሊንክ አርጉት። ሳቁ ተዝናኑ ነው የምል እንጂ ምንም የተባልከው ነገር የለም። ደረትን ገልብጠ እዚህ ጋር እንትን የምትለው ሰማይ ምናምን የምትለው ነገር እስኪ ብለን የምንጠይቀው አካውንታችንን ኮፒ ሊንክ አርጉላችሁ። እና ይሄን ነው ልል የሚወደው። አትልመጭመጩ። የልፋጭ ስራም እንድትሰሩ አልፈልግም። አካውንቴን ፕሮፋይልን ይነካችሁ ኮፒ ሊንክ አርጉ። ይመቻችሁ። አዶናይ እና ጃኒ ለምን ተለያዩ? በቲክቶክ መድረክ ላይ በሰፊው የሚታወቁትና በርካታ ሚሊዮን ተከታዮችን ማፍራት የቻሉት አዶናይ እና ጃኒ በመካከላቸው የነበረው የፍቅር ግንኙነት ማብቃቱን በይፋ አስታውቀዋል። አዶናይ በቲክቶክ ስቶሪ ላይ ባስተላለፈው መልእክት ከጃኒ ጋር የነበራቸው የፍቅር ግንኙነት ማብቃቱን አረጋግጧል። ሁኔታው እዚህ ደረጃ ላይ የደረሰበትን ምክንያት ለማወቅ የብዙዎች ፍላጎት ቢሆንም አንዳንድ ነገሮች ግን ለራስ ማስቀረት እንደመረጠም አስታውቋል። ጃኒ በበኩሏ ለወዳጆቿ ባስተላለፈችው መልእክት ከዚህ ቀደም ከአዶናይ ጋር የነበራቸው የፍቅር ግንኙነት አሁን ላይ በሰላምና በክብር በተሞላበት ሁኔታ ተነጋግረው ማብቃቱን አስታውቃለች። ህይወት እንደዚህ መሆኗና በአጋጣሚዎች የተሞላች መሆኗን የጠቀሰው አዶናይ ሁለቱም የየራሳቸውን መንገድ መምረጣቸውን አስታውቋል። የአዶናይና የጃኒ መለያየት እንዴት ታዩታላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። ፎሎ እያደረጋችሁ አዳዲስና ፈጣን ወቅታዊ መረጃዎችን ያገኙ። እንዴት እናየዋለን መሰለ ወንድሜ፣ እኔ በበኩል የምመለከተው በህይወት ውስጥ የሚያጋጥም ነገር ነው። አሁን እነሱ ላይ ፎከስ የተደረገው ኖርማሊ በቃ ቫይራል ወጥተዋል፣ ሚዲያ ላይ የሚታዩ ሰዎች ናቸው፣ የሚዲያ ሰዎች ናቸው። ትኩረት የተደረገው ለዛ ነው እንጂ ማንኛውም ሰው ትዳር ውስጥ ሲገባ የተለያየ ሰው ማይቶ ሊገባ ይችላል። ምንም ያላየ ሊገባ ይችላል። በላይፍ ውስጥ ምንም ኤክስፒሪየንስ የሌለው ፍቅረኛ የሌለው ሊኖር ይችላል። ፍቅረኛ ያለው ሊኖር ይችላል። ሁሉንም ሰው አገኘን ማለት እናገባዋለን ማለት አይደለም። እና ያው አዲሱ ነገር እሱ ነው። በቃ ምንም ለየት ያለ ነገር የለም። ይሄ የህይወት መስፈርት እኮ ነው። በቃ ማለት ህይወት ውስጥ የሚያጋጥም ነገር ነው። ሄሌንሻ ምን ትላለች? እስቲ እንስማት ደግሞ። የወንዶች እቃ መለኪያ የሆነች ልጅ ነው ጆን እቃውን ርዝመቱን ለካባት። ከዛም አይ እቃዬ ደርሷል፣ አሁን ለአቅመ ሴት ደርሷል ብሎ ሌላ ሴት የምትሆነው ጋር ሄደ። እስጢፎ እስቲ እቃዬ ይደርሳል እስተ ጂፖት አለና ለካባት። ለካ እንደዚህ ለካና አሁን ይደርሳል ጂፖት አላት። ሂጂ አላት። ሄዳ ዱባይ ላይ አስመነቀረችው። ይሄ እስጢፎን ትራፊ ማለት ነው። ከዛን እስጢፎ ወደ ሌላ ህይወት። ያኛው ጥቁሩ ልጅስ ማን ነበር ስሙ? እንደ ራፐር እሱ እስቲ እቃዬ ለአቅመ ጂፖት ደርሷል አለ ለካ። ከዛን አይደርሷል በቃ የወንድ እቃ መለኪያ ናት እኮ። እርግጠኛ ሲሆኑ በቃ ዛ ሴት ወደ ህይወት። ወንዶች እንኳን ጨዋ ናቸው። እኛውን አዶንያስን እንዳታበላሽብን በጣም ለንጉሳችን መጠንቀቅ አለብን። የእውነት በጣም ትልቅ ተስፋ ያለው ሰው ምን ይላል። በዚህ ሰዓት እንዴት እንደናፈቅሽ አንቺ። ግን ህዝቡ አምኗል። አይደለም ህዝቡ እና ክበረት ሁላ እነዚህ ሰሩት አምነዋል። ገብተሻል? ቻፒ ሙላ እሱም አምነው ሁሉም አምነዋል። አሁን ደግሞ በማዘር ስልክ ነው ልንገርሽ። በቃ እንዳልኩሽ አሪፍ ሰዓት ነው። ስቶሪ አሪፍ ሰዓት ነው። አንድ አይነት በቃ አሁን የህዝቡን እየሳብነው ነው። ህዝቡን በቃ እንደመጀመራች እየሳብነው። በቃ አሁን ማድረግ ያለብሽ ምንድነው? እኔ ላይ ልግባበት። አንቺ ምንም አይነት መልስ እንዳትሰጪ። ስልክሽን ፍላይት ሞድ አድርጊ። በቃ ራስሽ
አዎ ከገብ ዲፕሬሽን ውስጥ እንዳትገቢ ጭራሽ በቃ እሺ ጃይ አይ ሚስ ዩ ቤብ በጣም በዚህ ሰዓት እንዴት እንደናፈቅሽ ማሪ እዛችሁ ቦታ ያው ነገ 4 ሰዓት አካባቢ እንገናኝ እሺ ነው በጊዜ ትንሽ ቤብ እኔ ትንሽ ላይቭ ገብቼ ወጣላለሁ ምንም አይነት መልስ አውቃለሁ እንደሚደወል አውቄ እኮ ነው በቃ እኔ 10 ሚሊዮን ይገባል አንቺ 5 ሚሊዮን እንገባለን በቃ ስራም ፕሮሞሽን እንሰራበታለን ህዝቡ ዜና ያልሰራ ሰው የለም ዜና አይተሽዋል ሲለው በሌላ ቲክቶክ ግቢና እዩ እሺ ጃይ ቤብ እወድሻለሁ እሺ ማሪ የልጁን እንትን ሐሳብ ግን ገብቷቸዋል ብዙን ጊዜ ታዋቂ ሰዎች ላይ ሲወራ ሌሎች ሰዎች ኢንፎርሜሽን ሲያቀብሉ እነሱ በታዋቂ ሰዎቹ የመታየት እድል ይኖራቸዋል እኔ 10 ሚሊዮን ገባለሁ አንቺ 5 ሚሊዮን ትገቢያለሽ አለት እና ሰው ኦሬዲ ቫይራል ናት 5 ሚሊዮን ገባች ምንም ማለት መጀመሪያ ቫይራል ናት እና በሰዎች በመንሰጠው ኢንፎርሜሽን ቫይራል እንወጣለን ተብሎ ስለሚታሰብ እኔ ላይቭ ገባለሁ 10 ሚሊዮን ገባለሁ ምናምን የሚለው ለዛ ነው ኮንሰፕቱ ወደዛ ነው ነገሩ ብዙ ሰው እንደዚህ አይነት ሐሳብ ሲሰጥ መረጃዎች ስንሰጥ ኖርማሊ ቫይራል እየወጣ ነው የሚሄደው አንድ ቀን የሆነ ቪዲዮ ሊያነሳን ይችላል እና ነው ያ ነው ኮንሰፕቱና ሄለን እንዳለችው ደግሞ ሴት ልጅ በርግጥ ክብሯን የምትጠብቀው ራሷ ናት የምር ማንንም ሊጫወትብንና ማንንም ሊቀልድብን አይገባም ክብሯን የምትጠብቀው ራሷ ናት አንዳንድ ሴቶች በርግጥ ትክክለኛ ላይፍ ይመስላቸውና ከዛ ብሬክ አፕ ሲያደርጉ ደግሞ ፊል ያደርጋሉ የመጎዳት ደረጃ ይደርሳል እሷ አሁን ራሷን ክብሯን እየጣለች ሳይሆን ላይፍ ብላ ትገባና ከዛ በኋላ ነው ከሱ ጋር ክደት ሲመጣ ነው ፊልም የምታረገው በሌላ በኩል ደግሞ ስናስበው ደግሞ በሌላ በኩል ስንሄድ ደግሞ ለማንኛውም ወንድ ራሳችንን አሳልፈን ባንሰጥ ጥሩ ነው እንደ ትምህርት ማለት ነው ክብር ብንሰጥ ለራሳችን ብያስባለሁ እንደዛ ለመግለጽ ፈልጋ ይመስለኛል ግን ንግግሩ በጣም ከብዶኛል እኔ ቀጥሎ ስቲቭ ደግሞ ምን ትለናለች ናተዋ ናቲ ተነሳ አንበሳይ ቁርስ ደርሷል ብዬ ነው እሺ በዛውም ስልክ ያስቸግሮኛል ታስተካክልልኛለህ ምን ነው ምን ሆነ ይሄው ለተንቀሳቃሽ ምስል ዳዊት ላረግ ብዬ ቢያለኝ ዳዊት ማን ነው ዳዊት ይሄ ስልክህን በሁለት በኩል ቦድሶ በዚህ በኩል የራስህን በዚህ በኩል ግጠኛ ነኝ ዱት ማለት ፈልጋለሁ ምስል የሚያደርገው ዱዌት ምናልባት የቪዲዮ ባለቤት አጥቶት ይሆናል ምን አባቱ አርጌው ነው የሚያጠፋብኝ አይ አንቺ አታስቢ ሌላ መንገዶች አሉ ከቁርስ በኋላ ሳይሻሉ እሺ አንበሳይ አንተ እኮ ሰማርት ነህ መላት ታጣም በልቶሎና ቆንጆ እንቁላል ጠብሼልሃለሁ የስ ቁርስ እንቁላል ነው እንዴ አይ ትንሽ ነች ከትናንት የተረፈ ነው ለሱ ብቻ ነው የጠበስኩት ለሱ ብቻ ዳቦ አለልሽ ከፈለግሽ አንቺ ደረቅ ዳቦ በለውስ ቅቤ ቀብተሽ ቢያኔ ምን አውቃለሁ ቶሎ በልሻዩም እንዳይቀዘቅዝብክ ተለያዩ አልተለያዩ አብረው ሆኑ አልሆኑ እኔ ምለው የእናንተ ህይወት ላይ የሚጨምረው ነገር አለ ወይ የምሬ ነው ጌታ እስቲ መልሱልኝ አንድ ጠብታ አንድ ድንቡሎ ሳንቲም የሚጨምርላችሁ ነገር አለ ወይ በዚህ ደረጃ የሰው ህይወት ውስጥ ለምን ኢንቨስት ትሆናላችሁ ደግሞ በጣም ከምን በላይ ደግሞ ተሽለዋል ብዬ የማስባቸው የሚያናድዱኝ ሰዎች ዜና አንባቢዎች ናቸው ልክ እንደ ትልቅ ሰበር ዜና እንደው የሀገራችን ኢኮኖሚ እንደዚህ ያደገ ምናምን ነገር ተብሎ እንደሚዘገበው መተው ሁለት ቲክቶከሮች ተለያይተዋል ታዲያ እኔ ምን አገባኝ you guys አረ ንቁ ሀብታሙ ማህበረሰብ they don't care እንደማያያቸው ነው የምነግራችሁ ግን በቃ መጫወቻ የሆነው ህዝብ ደሃው ምንም የለውም በቃ በሰው ህይወት ነው የሚጽናናው ህይወታችሁን ለውጡ ወደ ራሳችሁ ተመልከቱ ምን አገባችሁ ስለሰው ህይወት ማንኛውም ሰው በልቶ በማያድርበት ቤት ኪራይ ለመክፈል በሚጨነቅበት ነዳጅ በጣም አሳሳቢ በሆነበት ሀገር ይሄ ነገር እንደዚህና መነገሩ በጣም ነው የሚያሳዝነው አስተዋሳችሁ የምፈልገው ነገር ትላንትና ስትኖሩት የነበረው ህይወት ዛሬ ዜናውን ከሰማችሁት በኋላ የምትኖሩትም ህይወት ተመሳሳይ ነው
ምንም የተቀየረ ነገር የለም። እሺ መራር እውነታው ይሄ ነው እና የራሳችሁን ህይወት ኑሩ። እኛ የራሳችንን ህይወት እንኖራለን። እሷስ ምን እያደረገች ነው? መረጃ እያቀበለች አይደለም? መረጃ እያቀበለች ነው። ይሄ እኮ ሀቅ ነው ማለት ኖርማሊ አስተያየት ሰጠች እንጂ ዞሮ ዞሮ ስለነሱ ነው ያወራችሁ። ምንም አይነት እንትን አልታየኝም። እኔ ኖርማሊ ሰው መረጃ ቢያቀብል ምንም ክፋት የለውም። ራሱ ባለቤቱ ፖስት አደረገ። ከዛ ያንን ፖስት ደግሞ መረጃ ሰጪዎች ደግሞ በይፋ አቀረቡት። ምንም ኢፌክት ያለው ነገር የለም እኮ። ኖርማሊ ሶሻል ሚዲያ በቃ ለማንኛውም ሰው ከተለወጠበት እንጀራ ሆኗል። ስለዚህ እነዚህ ሰዎች ደግሞ እንጀራቸውን እያበሰሉ ነው። ምንም ኢፌክት የለውም። ሽማግሌ ሊልክ ነው ትላለች እህታችን ደግሞ። እስቲ እንስማት። አዶናይ እና ጃኒ አልተጣሉም። ቀጣይ እሁድና ቅዳሜ ሽምግልና ይላካል። እኔ አምልጦኝ የሆነ መረጃ ደርሶኛል እና ማለትም ብዙዎቻችን ክው ድንግጥ ያልነው እነሱን ስለምንወድ እንዳደነግጡ በጣም ደግሞ ጮቤ ረገጣችሁት ውስጥ ለውስጥ እናንተም ጮቤ አትርገጡ። እነሱ የፍቅር ጊዜያችን ጨርሰን በትዳር የምንተሳሰርበት ጊዜ ነው ብሎ ነው። ስለዚህ እሁድና ቅዳሜ ትልቅ ሰርፕራይዝ ጠብቁ። ምን አለችው ይሆን? ይሄን ቪዲዮ ደግሞ ታግ ያረጋችሁት አድርሱት። እናንተ ሰርፕራይዝ ለማለት ብትፈልጉም እኛን ለማንቦቅቦቅ ብትፈልጉም እኔ ደርሼበታለሁ። ጃኒና አዶናይ በዚህ 3 ቀን ውስጥ ሽማግሌ ይልካል። እሺ አንተም ወንድማችን ይሄንን ቪዲዮ ማለት ከየት ሰማ እንዴት ሰማ ልትሉኝ ትችላላችሁ። ሁለተኛ ነገር አዶናይ ለጃኒ በዚህ 3 ቀን ውስጥ ቀለበት ያደርግላታል። እሺ አዶናይ ጃኒን ሊያገባት ነው። ይሄንን ነገር አላዛር ምን አለ ትለኛለህ? ምን አለ ትይኛለሽ? እሺ ለምን ካልከኝ ለምን ካልሽኝ ከዚህ ከበዛው የሰው አይን ለመውጣት ሲሉ የሰውን ቀልብ ከላያቸው ላይ ለማንሳት ሲሉ ተለያየናሉ። ለምን? ይህ ፕሮግራም እንዳይጨናገፍ ያሰቡት ፕሮግራም እንዳይጨናገፍ ነገ ተነጎዲያ የነሱን ፎቶ ታያላችሁ፣ የነሱን ቪዲዮ ታያላችሁ። ከዛ መካከል አንዱ እኔ ነኝ። የአዶናይን የሰርግ ፕሮግራም ከሚታደሙ ሰዎች መካከል አንዱ እኔ ነኝ። ለማንኛውም ወንድሜ አዶናይ ያው ሚስጥር አወጣ እንደማትለኝ ተስፋ አለኝ። ማውጣት ስላለብኝ ነው ማለት የሰዎቹ ንግግር ቲክቶኩ ሁኔታ ትንሽ ደስ ስላላለኝ ነው። ስለዚህ በዚህ 3 ቀናቶች ውስጥ የጃኒና የአዶናይን ሰርግ ጠብቁ። እውነታውን ልንገራችሁ ብዬ ነው። ውድ ቤተሰቦች ይሄንን እውነታ ለእናንተ ነግሬያለሁ። ለእናንተ ግን ቀድሜ ነገርኳችሁ። አሁንም ፕሊስ በሰው ህይወት መግባት እናቁም። በእርግጥ በሰው ህይወት ውስጥ መግባት ምንም ጥቅም የለውም። መጀመሪያ እህታችን እንደገለጸችም ሽማግሌ ሊልክ ነው አለች። አሁንም ደግሞ ወንድማችን እንደነገረን ደግሞ እኔ ነኝ አንዱ ታዳሚ ሰርጉ ላይ አለ። ሜቢ ሊሆንም ይችላል አይታወቅም። ለምን ከዚህ በፊት ተጣላን ምናምን ብለው ተመልሰው የሰውን ቴንሽን አድርገው ከዛ በኋላ ድጋሚ ደግሞ መታረቃቸውን ደግሞ አሳይተውናል። ሆኖስ እሷም የሆነ ትክክለኛ መረጃ ባላገኝም ቀጣይ ምን ሆነ ይሆናል በሌላ ቪዲዮ የሆነ ሰርፕራይዝ አለ እያለች እያወራች ነበረ። ስለዚህ የሆነ ድራማቲክ ነገር አልመሰላችሁም? ይሄ ነገር የተቀናበረ ነገር ነው። በፊትም የተቀናበረ ነገር ነው ሲባል ሰምቻለሁ። ስለዚህ አይ ቲንክ ድራማቲክ ነው ያደረጉት እንጂ ተለያይቶ አይመስለኝም። ለምን ብዙ የሚዲያ ሰዎች ሰውን ቴንሽን ለማድረግ እና ሰውን የሆነ ሀሳብ ቀልብን ለመሳብ ሲባል የሚደረግ ነገር ነው። አንዳንዱ ሳይጣላ ተጣልተናል፣ ተለያይተናል። የተጋቡ ሰዎችም እንደዛ ያደርጋሉ። ግን ደግሞ ከሌላን ሰው ደግሞ የምንሰማው ከአንድ ቤት ነው የሚወጡት፣ አልተጣሉም፣ አንድ ላይ ናቸው፣ ደስተኛ ናቸው የሚለውን ነገር ነው የምንሰማውና ያርግላቸው፣ ደስ ይለናል። መጨረሻው ይመር። ቀለበት አድርገው ተጋብተው ማየት ለኛ ደስ ይለናል። ቀጣይ ደግሞ ወደ ሀገራችን የሚመጣ አዲስ ንጉስ፣ የቲክቶክ ንጉሱ አዲስ እንግዳ አለን ይለናል ወንድማችን። እስቲ እንስማ።
ታሪክ መስራት የማይሰለቸው አዶናይ ታሪኩ መስራቱን ቀጥሏል እና ቀጣይ ደግሞ እንግዲህ በዓለማችን ላይ አንደኛው ቲክቶከር ሊመጣ ነው ማለት ነው። ቀጣይ እንግዲህ ይሄ ሰውዬ ነው ወይም ይሄ ቲክቶከር ነው። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ወዳችኋለሁ። አልተለያዩ እንኳን ደስ አላችሁ የጃፕ ቤተሰቦች። በርግጥ ታለቅሱ ቀለበት ሊያረጉ ነው ጋይስ፣ ቀለበት ሊያረጉ አውቀው መጣች ደግሞ በሌላ አያምሩም። በሀበሻ ሰርፕራይዝ ታይ ይሄው ሀበሻ እኮ ጋይስ ነገር ስትነግሩ እየየ እኮ ነው የሚሉት። እየየ ማለት ሰማችሁ? የጃፕ ቤተሰቦች እንዳታለቅሱ ቀለበት ሊያረጉ ነው። ቀለበት ማለት ቀለበት ያው እንደዚህ ተንበርክከው ምናምን እንደሚያዘጋጁት እንደዚህ ምናምን አላወቀባ እንደዛ ሊያረጉ ነው። ሪንግ ሊያረግላችሁ ነው ጋይስ። አውቀው እናንተን ሊያስወቧችሁ ሊያስለቅሷችሁ ሊያስብላችሁ እንዳታለቅሱ አውቀው ነው። አልተለያዩ ቢለያዩ ራሱ እኛ እንለቃቸው ጋይስ፣ እኛ እንለቃቸው። ሲጠባበሱ እንዴት ተጠባበሱ ብለናቸው ሲለያዩ ደግሞ እንዴት ተለያዩ ብለን እንጠይቃለን። ስለዚህ አልተለያዩ። እስኪ አስቡት ጋይስ ሲለያዩ ኩሽኩሽ። ትላንት ኤርፖርት አብሮ የነበሩ ልጆች ዛሬ ቅድም አብሮ የነበሩ ልጆች አሁን ተለያይተናል በቃ ሚዲያውን ቲሽን እንስለቅ ያለ የዱባይን አጀንዳ እንድታስረሱ። እሺ አጀሬት አሞቲ አቤት በጭቆ እዚህ ጋር የሚቀመጠው አላወኩም ነበር። ነይ ምን አደርጋለሁ ማዬ? ነይ እኮ ነው የምልሽ። አቤት ማዬ ብርጭቆ እዚህ ጋር የሚቀመጠው አይደለም ማዬ። አሁን ያለ ነገር ነው እዚህ ሲመጣሽ። አዎ ለዚህ የጠራሽ ብርጭቆ እንድሰፈር ነው እዚህ ጋር ያስቀመጥሽው። አስገብጁ ቁምሳጥን ውስጥ ነው የሚቀመጠው። እሱ ነው የትኛው ቁምሳጥን አላወቅሁትም። እስኪ ንገሪኝ ማዬ። ቁምሳጥን ውስጥ ብርጭቆ የት እንደሚቀመጥ ስለማላውቅ አሳይኝ። ብርጭቆ አስቀምጠሽ አደዋለሽ እንዴ? አንቺ ሱር በይ። ይኸው አሁን እንደዚህ ነገር ማድረግ ከባድ ነገር ነው የምትወራጭብኝ። ማንቃራ አሁን በዚህ እድሜሽ እንዲህ ስትመናቀሪ አታፍሪ? ዝም በይ። እኔ እንዳንቺ የጎረቤት ልጅ አላስቸግርም። ጸጋው አይጓደል፣ ጉልበቱም እድሜውም ሁሉም ጤንነቱም አለኝ። አብደሽ ነው። ያው ሲጀምር እንዲህ ነው የሚያደርገው። ወይ አንቺ እንዲህ ነበር የጀመረሽ? ለካ እንደዚህ ነበረ። አንቺ ያሮጊት ቦዘኔ። አይ ዘመድ ማጣት። ዝም በይ አንቺ እንዳረጀ ዝንጀሮ ቁጭ ብለሽ ነገር ጎንጉኝ። አቤቴ ይኸውልሽ እኔ ቢዝነስ እየሰራው ነው። እሺ አዎ እንዳንቺ ቁጭ ብዬ ጡለት አልጠብቅም። የሚጦራውም እኮ የታደለ ነው። የእንጨት ሽበት እባክሽ። እኔ ቢዚ ባልሆን አስጨርስሽ ነበር። ኧረ ይበዝብዝሽ። ስሚ አንቺ ይኸው ዳማ ልክልሻለሁ። እሺ መቼም የስራው ነገር አይሆንልሽም። ቁማር ነው ታክፍልሽ። ዳማ ልክልሽ። አብደሻል። የአገሬ ልጆች እንዴት ናችሁ? ወደ ዱባይ በቅርቡ መጣለሁ which is ነገ። ከዛ ወደ አሜሪካ መጣለሁ፣ ጠብቁኝ። አሜሪካ ካላችሁ I'm so excited to see you. think ዋሽንግተን ዲሲ ነው የምመጣው። ከዛ ወደ ሌሎች ስቴቶችም እሄዳለሁ ብዬ አስባለሁ። I'm not sure exactly. ቡም እንግዲህ ቀጣይ ደግሞ እንደሰማችሁት አዶናይ ፍላይቱም የሆነው ወደ ዱባይ ነው። ቀጣይ ደግሞ ወደ አሜሪካ መጣለሁ ብሏል። እንግዲህ ይሄ ልጅ ላይፉን በቃ በራሱ ፕሮግራምና በራሱ ስትራቴጂ እየኖረ ነው ማለት ደስ ይላል። ኮንፊደንሱ በጣም ይመቸኛል። እኔ በጣም አድናቂው ነኝ። በጣም ነው ወደዋለሁ ስላችሁ ደግሞ ሌላ ነገር እንዳይመስላችሁ እና አድናቂው ነኝ። በጣም ደስ የሚል አክቲቪቲ አለው። በቃ ላይፉን በራሱ ሂደት በራሱ ኮንፊደንስ የሚሄድ ሰው ደስ ይላል። በፊት እንደዛ አልነበረም። አሁን ራሱን ለውጦ በሶሻል ሚዲያ የሚያደርጋቸው ነገሮች በቃ ይሄ ልጅ የትና የት የሚደርስ ልጅ ነው። መሸለም ያለበት ልጅ ነው። እውነት ሁሌም አድናቂው ነኝ። እኔ ስለሱ መጥፎ ነገር አውርቼ አላውቅም። አሁንም ከጃኒ ጋር ተለያዩ የሚባለው ነገር በአንድ በኩል ስንሰማ ድራማቲክ ይመስላል፣ በአንድ በኩል ስንሰማ ደግሞ እውነት ሊመስል ይችላል። እሱ የራሳቸው ላይፍ ነው። በቃ የራሳቸው ቢዝነስ ነው። በቃ እሱ የኛ ጉዳይ አይደለም። ይሄ ሰው ይኖራል፣ ጓደኛ ይይዛል። በቃ ላይፍ ውስጥ ያለ ነገር ነው ይሄ። መጣላት አለ፣ መቀጠል አለ። በመሃልም እኮ ለአመት ተጣልተው እኮ ድጋሚ የሚገናኙም አሉ እኮ። አሁን በዚች ቀን ውስጥ ተጣሉና አሁን እንደነገርኳችሁ ፌመስ ስለሆኑ ነው ስለነሱ ገኖ የታየው እንጂ እኮ ስንት ሰው እኮ ይጣላል እኮ
አብሮ የማይቀጥል ሰው ስንት ሰው አለ። ዞሮ ዞሮ ግን ያው ሚዲያ ላይ ያለ ሰው መረጃው ቅርብ ስለሆነ ነው የሚደርሰን ቶሎ ቶሎ። ላይፍ ላይ ያለ ነገር ነው። ቢቀጥሉ ግን ደስ ይላል በጣም አብረው መሆናቸው እኔ በጣም አስደስቶኛል። ቀጥለው ደግሞ እንደተባለው ቀለበት አድርገው ሽምግልና ተልኮ ተጋብተው ለማየት ያብቃን። ውዶችዬ እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበረ። ከወደዳችሁት ፕሊስ ላይክ አድርጉ። ለዚህ ቻናል አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። ኤኒ አስተያየት ካለ ደግሞ እቀበላለሁ። አስተያየት ስጡኝ። አስተያየት መስጫው ስር ጻፉልኝ። ለዛሬ የነበረን ቆይታ ይሄንን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ ይሆንላችሁ። መልካም ጊዜ። ደህና ሁኑ። ቻው